ሰላም ውድ ተከታታዮቻችን እንዴት ቆያችሁን? ዛሬ ደግሞ The Croods 2 የተሰኘውን ፊልም ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉን በአክብሮት እንጠይቃለን። ፊልሙ የሚጀምረው አንድ ልጅ ወላጆች ወደፊት መጠንከር እንዲችልና የወደፊቱን ማየት እንዲሞክር ሲያበረታቱት ነው። ልጁም እያንዳንዱ እንቅስቃሴውን በማስረጃነት ይይዝ ነበር። በመንገዱም አንዲት እንስሳ ይተዋወቃል። ነገ ብሎ የሚያስበውን መሬትም እየፈለገ ነበር። የዚህን ጊዜ በመንገዱ ላይ ከኢፕ ጋር ይተዋወቃል። ኢፕም ስለ ቤተሰቦቿ ሙሉውን መረጃ ትነግረዋለች። ስለ አባቷ ግራግ ግን ምንም ነገር አልነገረችውም። ያን ቀንም ክራግ እንስሳቶቻቸውና መላ ቤተሰቦቻቸው ሆነው አብረው ወደ አንድ ቦታ ይሄዳሉ። ኢፕና ልጁን በጣም ስለተዋደዱ በቤተሰብ ውስጥ ማድረግ ያለባቸውን ነገር ረስተውት ነበር። ጋይም ከቤተሰቦቹ ጋር በዋሻ ውስጥ ማደር በጣም ሰልችቶት ነበር። ከኢፕ ጋርም ሆኖ ቤተሰቦቻቸውን ነገ ወደሚሉት ቦታ እንዲሄዱ ይነግራታል። የዚህን ሰዓት ግራግ ነቅቶ ሁሉንም ነገር እየሰማቸው ነበር። በሚቀጥለው ቀንም ግራግ ሙሉ ቤተሰቦቹን ይዞ አዲስ ወዳገኘው ቦታ ይሄዳሉ። ለቤተሰቦቹም በምግብ የተሞላ ምድረገነት የሚመስል ቦታ ያሳያቸዋል። ክሩድሶችም በደንብ እስከሚጠግቡ ድረስ በቦታው ያለውን ምግብ በሙሉ ተመገቡ፣ ተዝናኑ። ግራግም አንድ ትልቅ ሙዝ ከፊት ለፊቱ ያያል። በጣም ይጓጓና ለማውረድም ይሞክራል። የዚህን ሰዓትም ሁለት የክሮማግነን ሰዎች ፊት ለፊታቸው መጥተው ይቆማሉ። ክሩድሶች መናገርና እንግሊዘኛ ማውራት እንደሚችሉ ሲያውቁ እነሱን እንዲቀላቀሏቸው ይጠይቋቸዋል። የዚህን ሰዓትም ጋይ ከነሱ ጋር አብሮ መሆኑ ሲመለከቱ በጣም ይደሰታሉ። ቤተሰቦቹም ጋይን በህይወት ስላገኙት በጣም ተደስተው ያቅፉታል። ይዘዋቸው በጣም ብዙ ምግብ፣ መታጠቢያ ወዳለበት የሚያምር ቦታ ይሄዳሉ። ወደ ልጃቸው ዳውን ጋርም ይዘዋቸው ይሄዳሉ። ኢፕም ስታያት በጣም ትደሰታለች። እኩያ ጓደኛ ስላገኘች በጣም ደስ ይላታል። ዳውንም በድጋሚ ጋይን ስላየችው በጣም ትደሰታለች። እሷም እሱ የነበረው አይነት እንስሳ አጠገቧ ይዛ ነበር። ታንክም ሁሉን ነገር ለመመልከት የሚመቸው መስኮት ፊት ለፊቱ ስላለ በጣም ይደሰታል። ኦጋና ግራንም የሚመች መተኛ ቦታ በማግኘታቸው በጣም ደስ ይላቸዋል። ግራግ ግን በአዲሱ ሁኔታ ምንም ደስተኛ ስለነበረ ያለውን ስሜት ይነግራቸዋል። አሁንም ኢፕን ከዚህ አካባቢ ይዟት መሄድ እንደሚፈልግ ይነግራቸዋል። በሌላ በኩል ደግሞ ፊልና ሆፕም ክሩድሶች ከዋሻ ሰውነት የተለየ ምንም ነገር እንደሌላቸው ይረዳሉ። ፊልና ሆፕ ጋይን ያለብሱትና ያሳማምሩታል። ኢፕ ደግሞ ከዳውን ጋር እየተጫወተች ነበር። ነብራቸው ላይ ሆነው በየቦታው እየሄዱ እየተዝናኑ ነበር። በጣም ብዙ የንብ መንጋ ወዳለበት ቦታ ጋርም ይደርሳሉ። ዳውንም ንቡ ይነድፋታል። የመጀመሪያ ጠባሳዋን ስላገኘች በጣም ትደሰታለች። በሌላ በኩልም አጋ እሷና ቤተሰቦቿ እዚህ ቦታ ላይ ለረጅም ጊዜ መቆየት እንደሚፈልጉ ለሆፕ ትነግራታለች። ሆፕም ትንሽ ካቅማማት በኋላ ወደ ቦታቸው ተመልሰው መሄድ እንደሚኖርባቸው ነግራት ትሄዳለች። ፊልም ግራግን ይዞት ወደ ሳውና ባዝ ገብተው ነበር። በጨዋታ መሃልም ፊሊፕ ጋይን ለነሱ እንዲተውላቸው ለግራግ ይነግረዋል። ይህንን የሚያደርግም ከሆነ ግራግ በቦታ ያለውን የፈለገውን ነገር መመገብ እንደሚችል ይነግረዋል። ሴቶቹ ከጉዟቸው ከተመለሱ በኋላ ጋይ ዳውን በመጎዳቷ ተናዶ ይዟት ይሄዳል። ከዚህ በኋላም እንደ ዋሻ ሴት ለመሆን መሞከር እንደሌለባት ይነግራታል። ቤተሰቦቹም ተሰብስበው ምግብ ለመብላት ይቀመጣሉ። የዚህን ሰዓት ኢፕ ጋይን በድጋሚ ለማግኘት የማይሆን አይነት ባህሪ ማሳየት ትጀምራለች። በወሬያቸው መሃልም ፊሊፕ ግራግ ጋይን ከዚህ በኋላ ጥሎት እንደሚሄድ የተናገረውን ይነግራቸዋል። የዚህን ሰዓት ሁሉም ሲጮሁበት ግራግ ደግሞ የራሱ ሚስጥር ያወጣል። ግራግም ለፊል የሚወደውን ሙዝ እንደበላበት ይነግረዋል። ግራግና ጋይም አንድ ለየት ያለ ድምጽ ሲሰሙ እየሮጡ ተከትሎት ወደ ፊል ጋር ይሄዳሉ። ሙዙን የሚያጠራቅመው የነበረው ሌሎች ለየት ያሉ እንስሳቶች ከመጡ መደበቂያ እንዲሆነው እንደሆነ ይነግራቸዋል። የተከመረበት ቦታ ሲከፈትም አንድ ጦጣ ውስጥ ተቀምጦ ነበር። በቦታው በጣም ብዙ ጦጣዎች ነበሩ።
ጦጣዎቹም ሰዎቹን እንደ እስረኛ ይዘዋቸው ሄዱ። ሌሎቹ ቤተሰቦቻቸውም ስለ ሁኔታው ስለሰሙ ሊያድኗቸው ወደ እነሱ ጋር ይሄዳሉ። በቦታው ሄደው አለቃቸውን ሲያነጋግሩትም ትልልቅ ሙዝ የሚገብሩት ሌላ አውሬ እንዳለና እሱን የማይሰጡት ከሆነ ግን እንደሚበላቸው ይነግሩታል። ሌሎቹ ቤተሰቦችም ባላሰቡት ሁኔታ ራሳቸውን ወደ አደገኛ ቦታ ወስደው ነበር። የተሻለ ቦታ ማማረጥ ጀመሩ። ነገር ግን ሁሉም ውሃ ውስጥ ወደቁ። ግራንድም ጭንቅላቷ ላይ የነበረው ፀጉር ህይወት ያለው አካል ነበር። ወዲያውኑም እንዲፈልጓቸው ላከችው። ሆፕም በሁኔታቸው በጣም ስለተበሳጨች የማይረቡ የዋሻ ሰዎች ናችሁ ብላ ንቃቸው ልጇን ይዛ በራሳቸው ፊሊፕን ለመፈለግ ተነሱ። በድንገት ግን የበረዶ ግግር ወዳለበት ቦታ ሄደችና ራሷን በበረዶ ግግር ታሰረች። የገባችበት ዋሻም የሚያስፈሪ ተኩላዎች ነበር። የዚህን ጊዜ ኢፕ መጣችና ተረፈቻት። ሌሎቹ ቤተሰቦችም በቦታው ደረሱ። ጦጣዎቹም ጋይን ለመስዋዕትነት ሊያቀርቡት ነበር። የዚህ ሰዓት ፊሊፕና ጋይም እየተጣሉ ነው። ጦጣዎቹም እንደ መዝናኛ ቁጭ ብለው እየተመለከቷቸው ነበር። አመሻሽ ላይም ሆፕ ኢፕን ይቅርታ ትጠይቃታለች። ተሰብስበውም ይተኛሉ። በሌላ በኩል ጦጣዎቹ ሰዎቹን የሙዝ ልጣጭ ውስጥ አድርገዋቸው ትልቁ አውሬ እንዲበላቸው ይልኳቸዋል። የዚህን ሰዓት ግራግና ፊል ሁለቱም ይቅርታ መጠየቅ ይጀምራሉ። የዚህን ሰዓት ሊዋጉ የመጡት መላ ቤተሰቦች በቦታው ይደርሱና መዋጋት ይጀምራሉ። ጋይና ኢፕም ይገናኛሉ። ጋይም ኢፕ ላይ ትላንትና ባደረገው ነገር መጸጸቱን ይነግራታል። ነገ ማለት ቦታ ብቻ እንዳልሆነና ከሷ ጋር የሚኖረው ህይወት እንደሆነ ይነግራታል። እጃቸው ላይ ያሉትን ሁለት ድንጋዮች ሲያጋጫቸው ብርሃን ይመጣና በቦታው ላይ የነበሩት ገመዶች በሙሉ በእሳት ይያያዛሉ። እሳቱ በጣም ተንቀለቀለና አውሬው ወዳለበት ቦታ ጋር ሄደ። አውሬውም ወደ መሬት ወደቀ። ሁሉም እየተንሸራተቱ ገደሉ ውስጥ ለመግባት ትንሽ ቀርቷቸው ነበር። ግዙፉ አውሬም የኢፕ ትንሿ ጣት ላይ የነበረውን የለውዝ ፍሬ ይዞ ለመትረፍ እየተጣጣረ ነበር። ኢፕም የለውዝ ፍሬውን ለቀቅ ስታደርጋት አውሬው ወደ እሳት ውስጥ ይገባል። ሰዎቹም ጦጣዎቹ መንጋ በማምለጣቸውና አውሬውን በማሸነፋቸው በጣም ይደሰታሉ። ከዛ በኋላ ሰዎቹ ከሰላማዊዎቹ ጦጣዎች ጋር ሰላማዊ ህይወታቸውን መምራታቸውን ይቀጥላሉ። ኢፕና ጋይም የራሳቸውን ህይወት ለመምራት ተሰናብተዋቸው ይሄዳሉ። ግን በየጊዜው እየተመላለሱ ቤተሰቦቻቸውን ይጠይቃሉ። ቤተሰቦቹም በአዲሱ ምድረገነታቸው ውስጥ እራት ለመብላት ይቀመጣሉ። ፊልሙ እዚህ ጋር ይፈጸማል። እንደወደዳችሁት ተስፋ እናደርጋለን። አብራችሁን ስለነበራችሁም ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ አትርሱ። ቪዲዮቻችንን ከወደዳችኋቸው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች ሰዎች እንዲደርስ አድርጉ። እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።